السلام عليكم ورحمة الله وبركاته. ዛሬ ስለ አሜሪካን እና ስለ ኢራን ውጊያ ለማውራት ነው። ያው እስራኤል ይባላል እንጂ የአሜሪካና የኢራን ውጊያ ነው። በቅድሚያ እስራኤሎቹ ይሁዶቹ የራሳቸው የሆነ መሳሪያ የላቸው ማለት የራሳቸው የሆነ አቅም ኖሮ አይደለም ጋዛን ሲዋጉ ሊባኖስን ሉብናንን ሲዋጉ የቆዩት ኢራንንም የሚዋጉት ከአሜሪካን በሚቀበሉት መሳሪያ ነውና አጠቃላይ ከአውሮፓ የሚቀበሉ ነበር። አሁን ግን እነዛ ነገሮች በመጨረሻ ባሁኑ ጦርነት ብዙ ነገር ነው በነገራችን ላይ ያሳለፍ ነው። የዓለም ኢኮኖሚ ችግር ላይ ቢወድቅም ነገር ግን ሀያላንን የሚሉት ሀያል አለመሆናቸውን ያየንበት አጋጣሚ ነበር የነበረው። አሁን ማምሻውን ስምምነት ተብሏል፣ ቆሟል ጦርነቱ ኦሬዲ ያው ለተወሰነ ለ15 ቀን አካባቢ ነው የተስማሙት፣ ግን የሚቀጥል ነው የሚመስለው። አሜሪካን በዚህ ባሳለፍናቸው ቀናቶች ውስጥ ውድ የሚባሉ ተመተው ማንም አይደፍራቸውም፣ አይገኙም፣ አይታዩም የተባሉ ከራዳር ውጭ የሚበሩ ጀቶቿ ኤፍ15 ኤፍ35 የሚባሉ ኤፍ10 የሚባሉ ጀቶች ተመተውባት ወድቀዋል እና ድሮኖችም ብዙ ነው የተመቱባት። ድብደባ አካሄዳለች ኢራን ላይ ይታወቃል። አየሩን ጥሰው ገብተው እየደበደቡ ቆይተዋል። ነገር ግን ኢራኖቹም የዋዛ አልነበሩም። እስራኤልን ዱቄት ነው ያደረጉት። በጣም ብዙ ሚስፈነጠር ወይንም አናቱ የሚተኩሱት ሚሳኤል ማለት ነው ተበታትኖ ብዙ ቦታዎች ላይ መምታት የሚችል አላማው ጋር ሲደርስ ይበታተናል። ለ50 ወይንም እስከ 200 እስከ 10ም እንደዛ ቁጥሩ ይለያያል። ተበታትኖ የተለያዩ ቦታዎችን ማደባየት የሚችል መሳሪያ ነው ስተኩስ የቆየችው ሚሳኤል ማለት ነው። እና በዚህ ጦርነት ካለፉ ነገራቶች የአሜሪካን ሀያልነት ተንኮታክቷል። ራሳቸው አሜሪካውያን ፖለቲካ ተንታኞች ሲናገሩ አሜሪካን የነበራትን በዓለም ሕዝብ ፊት የነበራትን መፈራት አጥታለች ነው ያሉት። አውሮፓዎቹ ጎትተን ጦርነት ውስጥ እናስገባቸዋለን ቢከብደን እንኳን ብለው ነበር ትራምፕ የጀመረው። ነገር ግን አውሮፓዎቹ እኛ ይሄ የኛ ጦርነት አይደለም አንገባም ብለው እምቢ ብለዋል። ምክንያቱም ከዛ በራሺያ ጋር እየተናንቀው ባሉበት በዩክሬን ማለት ነው ሌላ ውጊያ ወይንም ሌላ ግንባር መክፈት እንደማያስችላቸው አውቀዋል። እና ያን ግንባር ደግሞ ትራምፕ ችላ ያለ ሰው ስለሆነ የራሱን ጥቅም ብቻ ስለሆነ የሚያሳድደው አንገባም ብለው ከድተውታል። ይሄ ራሱ መከፋፈላቸው ትልቅ እንትን ነው ለኢስላሙ። ያው በየቦታው ምን ለኢስላም ብቻ ለአፍሪካ ራሱ ትልቅ ድል ነው። ምክንያቱም አፍሪካን ለመበዝበዝ እንደዚሁ አረብ ሀገራትን ለመበዝበዝ በአንድነት ሆነው ሲሰሩ ኖረዋል ለረጅም አመታት። አሁን ግን ያ ነገር እየቀረ ነው ማለት ነው። አቅማቸውን አጥተዋልና ቬንዙዌላ ላይ የተደረገውን አይተናል። እንደዛ ነበር የመሰላቸው ኢራን። አንድ አፍታ መሪውን ገለን ይደናበራሉ፣ ሙሉ ነዳጁን እንወስዳለን ነበር ያሰቡት። ነገር ግን ኢራን ፉርሶቹ የሚቀመሱ አይደሉም። በእምነታቸው ከኛ አቂዳ ጋር አይመሳሰሉም። ቢሆንም ግን እንደ ውጊያ እርስ በርስ መዋጋታቸው ለኛ እንደ ድል ነው የምናየው። ስለዚህ አልহামዱሊላህ ጥሩ ሁኔታዎች ተከስተዋል። የጋዛ ወንድሞቻችንን አላህ ይርዳቸው። ሶሪያዎችም ጥሩ እንቅስቃሴ እያደረጉ ነው። አላህ የሚገነቡበትን አቅም ይስጣቸው። ማለትም መገንባት ማለት በፎቅ እንዳይመስለን ጦር መገንባት ማለት ነው። አቅም መገንባት ማለት ነው። ህዝቡን በስነ ልቦና መገንባት ማለት ነውና እነዚህ ነገሮች እንዲያሳኩ አላህ ያግዛቸው ኢንሻአላህ። ድሎች ወደፊት አሉ። ከተስማሙበት ነገራቶች አንዱ ምንድነው? ኢራኖቹ ሁርሙዝን እስከዛሬ አይቆጣጠሩም ነበር፣ ያንን የባህር እንትን ማለት ነው። እና ያንን አሁን በእነሱ ቁጥጥር ሊያደርጉ ነው የተስማሙት። መከላከያው የኢራን መከላከያ ኃይል እንዲጠብቀው በዛ ነው ስምምነት ያደረጉት። ይሄ የአሜሪካንን መሸነፍ የሚያሳይ ነው። እንደገና ለዓለምን ቻይናንም ለመዋጋት የሚያስችለን መሳሪያ ብለው ያከማቹትን መሳሪያ ኢራን አስጨርሳቸዋለች። ብዙውን የአየር መቃወሚያም እንደዚሁ ተተኳሽም ከጀት የሚተኩሱትን ብልህ የሆነ ወይንም የሰለጠነ የሆነ ከርቀት የሚተኮስ ሴንስ አድርጎ መሄድ የሚችል መሳሪያዎችን ጨርሳለች አሜሪካን። ማለትም ያው ለወሳኝ ቀን ተብሎ የተቀመጠውን ከዛ አውጥተው ተጠቅመዋልና አሁን ስጋት ውስጥ ናቸው። ሌላ ሀያላን ብቅ እያሉ ነው የሚሉ ሙሐሊሎች ወይንም ፖለቲካ ተንታኞች አሉ ከራሳቸው ሀገር። ዩራኒየሙን የኢራንን ማለት ነው አቶሚክ ቦምብ እንዳትሰራ
እንወስድባታለን። ወደ 400 ኪሎ ግራም የሚሆን ወይንም ከዛ በላይ የሚሆን አለ የተሰራ የበለለ ማለት ነው የተዘጋጀ ቁምቡላ ለመሆን ወይንም ቦምብ ለመሆን የተዘጋጀ ያንን እንወስዳለን ብለው ባቀዱበት ነው ጀቱ የተመታው። እንደዚሁ ደግሞ ፓይለቶቹ ተመተው የከሸፈው ማለት ነው አላማቸው። ስለዚህ አሁንም አላህ ያንኮታኩታቸው። የገዛዎች ደም የገዛዎች ህፃናት ምንም የማያውቁ ሰዎች ንጹሃን ደም ውጤት ገና እናያለን ኢንሻአላህ። አላህ ስራውን ይሰራል። አላሁ ተዓላ እንዳለው ሰዎች ሊያጠፋ ሲፈልግ ሙጅሪሞችን ወይንም ጥፋተኞችን ሊያጠፋቸው ሲፈልግ ምን ይላል? መጥፎዎችን ያዛቸዋል፣ የባሰ ጥፋት እንዲያሰራጩ ይፈቅድላቸዋል። ይህንን ጥፋት ሲያሰራጩ ስንት ሺህ ህፃናት ሲጨፈጭፉ አላህ ዝም አለ። ማስቆም ይችላል። አሜሪካን እጅ ያለው የይሁዶች እጅ ያለው መሳሪያ የአላህ ነው፣ ፈተና ነው። ወየተኺዘ ሚንኩም ሹሃዳ ብሏል። ሸሂዶችን ከናንተ ሰማዕታትን ለመውሰድ አላህ ይፈልጋል። ጌታችሁ አላህ ለምን ምርጥ ባሮችን በዚህ መልኩ ነው የሚወስዳቸው? በግርማ ሞገስ ማለት ነው። ትልቅ ደረጃ ሊሰጣቸው ሲፈልግ እንደዚሁ የኋላ ደግሞ ማሸነፍ የአላህ ነው። ኸለቀኩም ወማ ተዕመሉን እኛንም የምንሰራውንም ስራ የሚሰራውንም መሳሪያ ሳይቀር ሁሉንም አላህ ነው የሰራ። ባለቤቱ አላህ ነው። አላህ በኢማናችን የማንወድቅ በፈተና የማንወድቅ ያድርገን፣ ከፍታን ይስጠን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።